السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። እንዴት ናችሁ? ዛሬ የምንማረው ስለ ሶስት ፊደል ነው የምንማረው ዛሬ ሶስት ፊደል ማለት ነው። እሱስ ምንድነው? الحروف المدية الحروف المدية ነው የምንማረው። ብዙ ሰው حروف المدية ግን ያቃሉ ግን አይተገብሩትም አያውቁትም። እሱን ነገር ትንሽ እስቲ እናየዋለን አብረን እናየዋለን። ጀዛኩሙላህ ኸይረን። حروف المد ሶስት ናቸው። እነዛን ሶስት አብዛኞቻችን እናውቃለን፣ ግን ቁርአን ስንቀራ ዜሮ ነው። ቁርአን ስንቀራ አብዛኞቻችን የማይሳብ ቦታ እንስላለን፣ የሚሳብ ቦታ እሱ ላይ ችግር አለብን ማለት ነው። ሁላችንም ችግር አለብን እና እሱን ማወቅ አለብን ኢንሻአላህ ተዓላ። حروف المدية ሶስት ናቸው። الواو الساكنة المضموم ما قبلها والياء الساكنة المكسور ما قبلها والالف الساكنة المفتوح ما قبلها. እነዚህ ሶስት መሰረታዊ ናቸው። واو ساكنة الياء الساكنة والالف ساكنة زين እነዚህ ሶስት ፊደላት ቁርአን ውስጥ ስንቀራ መድ حروف المد ነው የሚባሉት። ግን ዒላ መኖር አለበት። ዒላው ምንድነው? እነሱ ምን ሲሆኑ ነው? ከነሱ ቀድሞ ምን ሲመጣ ነው መሳበው የምለው አብረን እናያለን ኢንሻአላህ። ለምሳሌ እዚህ ጋር አሁን ምሳሌ ልስጣችሁና አሊፍ ሳኪና ምሳሌ ألف ساكنة الألف الساكنة مثلا قال الملون مسكين قال الملون الألف الساكنة المفتوح ما قبلها أيات فتحة قدمت على تجمع ساكنة لا حرف مد حروف المد مثلا مقدار حركة سنتنا مسابه حركتين حركة أنا مسابو ما شاء الله تعالى بدل بتكتاتلوا بدل أدب. والثانية والياء الساكنة حرف المد والياء الساكنة المكسور ما قبلها كسر قدمه كياء الساكنة قدمه كسرة ما هنا بت ما لنا. لمثال قيل لا إيوه ياء الساكنة زجاجة كسرة زجاجة. ስለዚህ ስንት ሐረካ ነው የሚሳበው? ሁለት ሐረካ ነው የሚሳበው ማለት ነው። ሁለት ሐረካ ይሳባል። ኦኬ الواو الساكنة المضموم ما قبلها ብለናል። ከዋው ሳኪና ቀድሞ እዚህ ጋር ضمه መሆን አለበት። ለምሳሌ يقول እዚህ ጋር ضمه ነው። እዚህ ጋር አያችሁ አይደል? እዚህ ጋር ሳኪን ነው። ይሄ ደግሞ ሁለት ሐረካ ይሳባል ማለት ነው። ሁለት ሐረካ ነው የሚሳበው እና حروف المدية እነዚህ ሶስት ናቸው። ቁርአን ስንቀራ ሁላችን ልናቅ ይችላል ላናቅ ይችላል። የምታውቁ ደግሞ መተግበር አለብን። እነሱ ሲመጡ እነዚህ ሶስት ፊደላቶች ሲመጡ حرف المد ሲመጣ ይሳባል ማለት ነው። ስንት ሐረካ ነው የሚሳበው? ሁለት ሐረካ ነው የሚሳበው። ጀዛኩሙላሁ ኸይረን። ኦኬ ኢንሻአላህ ተዓላ የዛሬ ትምህርታችን ላይ ይሄንን በደንብ ይዘን በደንብ አውቀን መከታተል ያለብን። ጀዛኩሙላሁ ኸይረን። እንዳትረሱ ጠበቅ አድርጉና ያዙና ተማሩ ማለት ነው። ይሄ የአሊፍ ሳኪና ምሳሌ ነው። ይሄኛው ደግሞ የያ ሳኪና ምሳሌ ነው። ይሄ ዋው ሳኪና ምሳሌ ነው። የቁል የምንለው ሰበቡ እዚች ጋር ነው ያለችው ሰበቡ። ይሄኛው ደግሞ ሰበቡ እዚች ጋር ነው ያለችው። ይሄኛው ደግሞ ሰበቡ እዚህ ጋር ነው። ألف الساكنة المفتوح ما قبلها والياء الساكنة المكسور ما قبلها والواو الساكنة المضموم ما قبلها. صافي من تياقي كالله جزاكم الله خيرا بارك الله فيكم. إيه مثلا حروف المدية قالوا السلام عليكم ورحمة الله وبركاته.